ብዙዎቻችሁ ቪዲዮ ስላልሰራሁ መሰለኝ እንግዲህ ሞኒካ ወደ ወሬ እየተጠጋኝ ነው ማለት ነው። እና ብዙዎቻችሁ እየጠየቃችሁኝ ነው መቼ ነው ሞኒ ሆንሽው አሉ። እንደውም መሆንን ራሱ ያላወቃችሁ አላችሁ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ድና እየተከበራችሁ ቤተሰቦች ደህና ናችሁ? ይገኔ ጋለሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተም ጋር ሁሉ መልካም እንደሚሆን ባለሙሉ ተስፋ ነኝ። እና ያው ሞኒ በሆንኩበት ሰዓት ያው መዲያም ቤትም ስለነበርኩኝ ምንም አልተመቻቸልኝም ነበረ። ቪዲዮ ለመስራት አስቤ ነበረ ግን አልተመቻቸልኝም ማለት ነው። እና ካለፈም ቢሆን ኢጃዛ ወጥቼ ነበር። እና እንግዲህ እንደምታዩት ኬክ ቆርሼ መብሩክ ይላል ማለት ነው። ቪዲዮን ለምን እንዳለቀኩት እንጃ አልተመቸኝም ነበረ። ቪዲዮን ለማስተካከል ኤዲት ለማድረግ ማለት ነው አልተመቸኝም ነበረ። እና ብዙዎቻችሁ አንድ ወር አካባቢ እየሆነው ነው፣ ግን እየመጣችሁ ራሱ ቤቴ እየመጣችሁ ያላያችሁት ሁላ እንደገና በኮሜንት እንዴት መቼ ነው ያልሽው ያላመናችሁ ብላ አላችሁ ማለት ነው። እና ለእናንተ ይሆን ዘንድ ነው ይሄ ቪዲዮ። እውነት ለመናገር ልተወው ፈልጌ የነበረው ማለት ነው። ላጠፋው ነበረ የቀረጹትን ቪዲዮ። እና ብዙዎቻችሁ በቃ ሞኒ ሆነሻል ወይ መቼ ነው የሆንሽው ምናምን እንትን ስትሉ በቃ የኔ ነው ጥፋቱ፣ ቪዲዮ መስራት ነበረብኝ ብዬ አሰብኩኝ ማለት ነው። እና በብዙዎቻችሁ ጥያቄ መሰረት ያው ካለፈም ቢሆን መብሩክ በሉኝ። ላይቭ ላይ ገብቼ ነበረ ያን ቀን፣ ግን አላያችሁትም መሰለኝ፣ ለዛ ነው። እና እንደምታዩት ፏ ፈታ ብዬ ደስ ብሎኝ ደስታዬን በዚህ መልኩ አክብሬ ነው የመጣሁት እላችኋለሁ ቤተሰቦቼ። እና ደግሞ ደስታሽ ያምሽልሽ በሉኝ። ያው እንደሚታወቀው ብዙም እያኮራ አይደለም አሁን ላይ። እና ደስታሽ ያምሽልሽ መብሩክ ማሻአላህ በሉኝ ማለት ነው ወዶች። ያው ሰዓት ስለጎደለኝ በ3000 ሰዓት ነው የተቀበለኝ ማለት ነው። ሰዓት ጎሎኛል። አሁን ደግሞ ምንም ሰዓት እየሄደልኝ አይደለም ማለት ነው። እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እላለሁ። ብትችሉ ደግሞ ቪዲዮ ብትከፍቱ ደስ ይለኛል። ሰዓት ይሞላችሁ ማለት ነው። እና ቪዲዮውን እስከ መጨረሻው እዩት። እስቲ ተመልከቱት። ኬኩ ራሱ ያምራል ማሻአላ፣ በጣም ነው የሚያምረው እና ደስ የሚለው ማለት ነው። እንደዚህ ደስታዬን በዚህ መልኩ ፈታ ብዬ አክብሬ ነበረ፣ ግን በሰዓቱ ቪዲዮውን ስላልጫንኩላችሁ በጣም ይቅርታ፣ በጣም ይቅርታ። ያው ካለፈም ቢሆን አሁን ላይ ደስ ያለኝ አንዳንድ ጓደኞቼ ያው ጥያቄያችሁ ሲበዛ መቼ ሆንሽ እንዴት ሆንሽ አልሰማንም እያላችሁ ስለነበር ለዛ ነው እንጂ እውነት ለመናገር እረስቸው ነበር ቪዲዮ ራሱ ማለት ነው። መቅረጼን ራሱ እረስቸው ነበር። እና ለእናንተ ስል ነው ማለት ነው ዛሬ እንደገና ያው ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። እኛ ሰው ቤት ያለን ልጆች ብዙውን ጊዜ ሰዓት ያጥረናል። ቪዲዮ ራሱ ቢኖረን ቪዲዮን ኤዲቲንግ አድርገን አዘጋጅተን ለመፖስት በጣም ሰዓት ያጥረናል፣ አይመቸንም። ወይ ድምፅ ይኖራል ወይም በቃ ብዙ ችግር አለብን። እና እኔ ብዙ ቪዲዮ አለኝ፣ ግን መቼ ኤዲት ላድርገው? እንደምታዩት ስልኩ ሻራል ማሻአላ ላይ። እና በጣም ደስ የሚል ቀን ነበረ ያሳለፍኩት። እውነት ለመናገር ደስ ብሎኛል መሰላችሁ። ያው ብዙ ጊዜ ወደ 5 የሆነ መሰለኝ ያመላለሰኝ ከበደ። እና አሁን ራሱ ይቀበለኛል ብዬ ምንም ተስፋ አላረኩም ነበረ። ብቻ አልሐምዱሊላህ ለኩልሃል አላህ ይቀርበት ተቀበለኝና እዚህ ደረስኩኝ። ካሁን በኋላ ያለውን ደግሞ አላህ ያውቃል ማለት ነው። ከሆነ አላህ ጠቃሚ ያደርግልኝና ብሰራበት ደስ ይለኛል። ካልሆነም ደግሞ እንግዲህ እኔ አቅሜን ሞክሬያለሁ፣ ታግያለሁ። ተስፋ ሳልቆርጥ እስካሁን ድረስ
ወረዲ አሁን ወደ 2 ዓመትን ጨርሼ ወደ 3 ልሄድ ነው ማለት ነው የተጀመርኩት ማለት ነው ዩቱብ እና ይሄን ያክል ታገያለሁ። ከኔ የቀረብኝ ነገር የለም። ማስተካከልና እንትን የሚል ከሆነ ምናልባት ለእኔ ሳይለው ቀርቶ ወይም ለእኔ የሚጠቅም ነገር ሳይሆን ስለቀረ ስለሚሆን ምንም አላዝንም ማለት ነው። ምክንያቱም በቃ የአቅሜን ታግያለሁ። እኔ የማዝነው በራሴ ምንም ነገር ሳላረግ ቢቀር ኑሮ ያኔ በራሴ ያዝን ነበረ። ግን አሁን የአቅሜን ያክል የተቻለኝን ያክል ታግያለሁ። እንደገናም ደግሞ ከጎኔ ሆናችሁ አይዞሽ ጠንክሪ፣ ተስፋ እንዳትቆርጪ እያላችሁኝ ከጎኔ የነበራችሁ በጣም ነው የማመሰግነው። ክበሩልኝ ውዶች፣ የእውነት ቃላት የለኝም ወላሂ። ብዙ ጊዜ ለመተው በተደጋጋሚ ለመተው ወስኜ ግን አይዞሽ ተስፋ አትቁረጪ አትተዩ እያላችሁ እስካሁን ከጎኔ ስለነበራችሁ በጣም ነው የማመሰግነው። አሁንም ድጋፋችሁ አይለኝ እላለሁኝ። የኔ ውድ ቤተሰቦች ላይክ ቪዲዮውን ከወደዳችሁ ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁት ሼር አድርጉ። ደግሞ ሰብስክራይብ ያደረጋችሁ የደወል ምልክቱን መጫን አትርሱ። ላለሁኝ አዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ላለሁኝ ቤተሰብ እና ደግሞ እንግዲህ ምግብ ልሰራ ነው የወሰንኩት ማለት ነው። ሌላ ነገር መቀላቀል አልፈልግም ከአሁን በኋላ ቢያንስ ትንሽ እንኳን ቢሆን የሚመቸኝ ምግብ ስለሆነ ሌላ ነገር አይመቸኝም ማለት ነው። ሪያክሽን ለመስራት ባስብ አይመቸኝም። ቦታው ቤቱ ሁልጊዜም ሰው ከቤት አይጠፋም እና በጣም አስቸጋሪ ነው። ክላሴ ራሱ ዘግቼ ምናምን እንትን ማለት አልችልም። ክላሴ ቁልፍ የለውም። ባስፈለጋቸው ጊዜ ከፍተው ጉብት ነው የሚሉት ማለት ነው። ልብስ ምናምን የማይሰጠው እኔ ክላስ ስለሆነ በቃ በፈለጉ ሰዓት ከፍተው ጉብት ነው። መቆለፍ አልችልም እና ሌላ ነገር ምንም አይነት ነገር አሁን ሌላ ቀልድ ነገር ወይም ማሳቅ ነገር እንደዛ ነገር ተሰጥኦ የለኝም። እኔ በተፈጥሮ ዝምተኛ ነበርኩኝ። ያው ዩቲዩብ አሁን ላይ ትንሽ ምላሳ ማርኮኛል መሰለኝ እንጂ በቃ ተፈጥሮ ዝምተኛ ነኝ። እኔ እንጃ ዝም ማለት ያስደስተኛል። በቃ ሰጥ ማለት ደስ ነው የሚለኝ። አሁን ራሱ ብዙ ካወራሁኝ የሆነ ያመኛል። ሱብሃነከ ያ ረብ። የሰው ተፈጥሮ ብዙ ነው እና የኔ ተፈጥሮ ደግሞ እንደዚህ ነው እላችኋለሁ ቤተሰቦች። እና ምን ማድረግ ነው የወሰንኩት መጨረሻ ላይ በቃ ካሁን በኋላ ምግብ መስራት ነው የወሰንኩት። የኔ ወዶች አመሰግናለሁ ስለነበረን ቆይታ። ወዳችኋለሁ።